ሰላም ጤና ይስጥልኝ የማሌት ፋሚሊ ነው። እንኳን ወደ ማሌት ፋሚሊ በሰላም መጣችሁ። የዛሬው ርዕሳችን ከባለፈው ሳምንት ለየት ባለ ሁኔታ ስለ ማር እናወራለን። ማር ለሰውነታችን ያለውን ጥቅምና ምን ያህል መጠቀም እንዳለብን በአጭሩ እንገልጻለን። ሼር፣ ላይክ፣ ሰብስክራይብ በማድረግ አብረውን ይቆዩ። ማር በውስጡ የያዘው ከፍተኛ ካሎሪ መጠን በደም ውስጥ ያለውን የስኳር መጠን ስለሚጨምር የምንወስደው መጠን ትንሽ መሆን እንዳለበት ይመከራል። ንቦች ከአበባ የሚገኘውን ጣፋጭ ፈሳሽ ኔክታር ቀስመው የሚያዘጋጁት ማር ኢትዮጵያን ጨምሮ በበርካታ ሀገራት እንደ መድኃኒትነት ይቆጠራል። ከቤት ውስጥ መጥፋት ከሌለባቸው ምግቦች ውስጥ ሲቆጠርም እንመለከታለን። ጥንታዊ ግሪኮች ማርን የፈጣሪ ምግብ ሲሉ ነው የሚገልጹት። ቻይና ደግሞ መድኃኒት አድርገው ነው የሚያስቡት። በአብዛኛው ወርቃማ ቀለም ያለው ይህ ጣፋጭ ማር የተፈጥሮ ፈሳሽ ለምግብነትና ለመድኃኒትነት የሚጠቀሙት ንጥረ ነገሮች በውስጡ ይዘዋል። እንደየአካባቢውም ንቦች እንደሚቀስሙት አበባ አይነት ቀለሙ የተለያየ ይሆናል። ማር ምን አይነት ንጥረ ነገሮች አሉት? ንጹህ የተፈጥሮ ማር ያልተቀላቀለ በውስጡ አሚኖ አሲድ፣ አንቲ ኦክሲደንት፣ ቫይታሚኖች፣ ሚኔራሎች እና የስኳር ይዟል። ማር ከፍተኛ የፍሩክቶስ ይዘት ያለው መሆኑ ከስኳር በላይ ጣፋጭ ነው። ነገር ግን ጂአይ ባጠናው ደረጃ መሰረት ማር ያለው ኃይል ሰጪ ንጥረ ነገር ካርቦሃይድሬት መካከል ነው። ጂአይ እያንዳንዱን የምንመገበው ምግብ ተፈጭቶ በምን ያህል ፍጥነት በደማችን ውስጥ እንደሚገኝ የስኳር ግሉኮሱ መጠን ላይ ተጽዕኖ እንደሚያደርግ የሚያሳይ መለኪያ ስርዓት ነው። አንድ የሾርባ ማንኪያ 20 ግራም ማር 58 ኪሎ ካሎሪ፣ 15.3 ግራም ካርቦሃይድሬት፣ 15.4 ግራም ስኳር፣ 0.1 ግራም ፕሮቲን እና 0 ግራም ስብ ይይዛል። መጠነኛ የሆነ ቆዳ ላይ የሚያጋጥሙ ቁስሎችን፣ ብግነትን፣ አልሰር እና የቃጠሎ ጉዳቶችን የማገገም ሂደትን ማር ያፋጥናል ተብሎ ይታመናል። ማር በውስጡ ግሉኮስ እና ፍሩክቶስ በተባለ የስኳር አይነት የያዘ ሲሆን እነዚህ ስኳሮች ደግሞ ፈሳሽ የመምጠጥ ባህሪ አላቸው። በመሆኑም በውስጡ እነዚህ የስኳር አይነቶች የያዘ ማር በቁስል ላይ ያለውን ፈሳሽ የመምጠጥና የማድረቅ አቅም አለው። ይህም በተጎዳው አካል ላይ ያለውን ባክቴሪያ እና ፈንገስን እድገቱን ይገታል። ጠቆር የሚል ማር ደግሞ ፍላቮኖይድ በተባለ ኬሚካላዊ ውህድ የበለጸገ ነው። ፍላቮኖይድ ጸረ ባክቴሪያ፣ ጸረ ቫይረስ እንዲሁም አለርጂክና የሰውነት መቆጣትን የሚከላከል ንጥረ ነገር ነው። ባለው ፍላቮኖይድ ንጥረ ነገር ምክንያት በርካቶች ስኳርንና አንቲኦክሲዳንትን ለማግኘት ማርን ወደ ጤናማ የምግብ አማራጭ ይወስዱታል። ሆኖም ግን አወሳሰዱ ላይ ጥንቃቄ ሳያደርጉ ይስተዋላል። የስነ ምግብ ባለሙያዎች እንደሚሉት ማር ከአንድ ሾርባ ማንኪያ ስኳር ጋር ሲነጻጸር ዝቅተኛ ካርቦሃይድሬት መጠን ያለው ነው። ሆኖም በውስጡ የያዘው ከፍተኛ የካሎሪ መጠን ደግሞ በውስጡ ያለውን የስኳር መጠን ሲጨምር በመጠንም እንዲወስዱ ይመከራል። ከማርና ከስኳር ለጤና የተሻለ የቱ ነው ለሚለው ጥያቄ ማር ከስኳር ጋር ሲነጻጸር ዝቅተኛ ካርቦሃይድሬት መጠን ያለው ይህ ማለት በደም ውስጥ ያለውን የስኳር መጠን እንደ ስኳር ፍጥነት አይጨምርም ማለት ነው። ማር ከስኳር ይበልጥ ጣፋጭ በመሆኑ መመገብ የሚያስፈልገን ትንሽ ነው። አንድ ሾርባ ማንኪያ ማር ብዙ ካሎሪ ስላለው በምንወስድበት መጠን ጥንቃቄ ማድረግ ያስፈልጋል።
ማር ምርጫችን ከሆነና መመገብ የምንችል ከሆነ ከስኳር ይልቅ ብዙ ኢንዛይሞችን፣ አንቲኦክሳይዶችን እና ሌሎችን ንጥረ ነገሮች በውስጡ የያዘ ንጹህ የተፈጥሮ ማር መመገብ ለጤና ጠቀሜታ የላቀ መሆኑን ባለሙያዎች አስረድተዋል። ማር ለሁሉም ሰው ጠቃሚ ነው ለሚለው ጥያቄ ደግሞ የሚመከረው መጠን ልክ ከተወሰደ ማር ከስኳር ነፃ እንደሆነ ምግብ የሚቆጣጠር ነው። ለበርካታ አዋቂዎች ጤና ጠቃሚ ሲሆን የሚያስፈልጋቸውን ትክክለኛ መጠን ግን ማወቅ ይጠበቅባቸዋል። ስኳር ላለባቸው ሰዎች አሊያም በደማቸው ውስጥ ያለውን የስኳር መጠን ለማስተካከል ጥረት እያደረጉ ያሉ ሰዎች ስኳርን በማር መተካታቸው አልሸሹም ዞር አሉ እንደማለት ነው። ምክንያቱም ሁሉም በደም ውስጥ ያለውን የስኳር መጠን ይጨምራል። ከዚህ ባሻገር ከ12 ወር አሊያም ወደ 1 ዓመት በታች ያሉ ህጻናቶችን ንጹህ ያልተቀነባበረም ሆነ የተቀነባበረ ማር መመገብ የለባቸውም። ምክንያቱም የሰውነታቸው ነርቭ ስርዓት ላይ ጉዳት ምንም እንኳን አብዛኞቻችን ማርን በምግብ ዝርዝራችን ውስጥ ብናካትተውም በሁሉም ሰው ዘንድ ተቀባይነት ላይኖረው ይችላል። የእንስሳት ተዋጽኦ ቢሆንም በክረምት ወራት የራሳቸውን ህይወት ለማቆየት ሲሉ የሚታትረው ማር ከሚሰሩት አበቦች ጋር ስለሚያያዝ ቪጋኖች እንደ እንስሳ ተዋጽኦ ይቆጠራል። ለዛሬ ይህችን ታህል ካልኳችሁ ይበቃል። እናመሰግናለን። ማር የምትፈልጉ ከሆነ ንጹህ ማር እዚህ ላይ ባስቀመጥኩላችሁ ፔጅ ማግኘት ትችላላችሁ። ስልክ ቁጥሩን ማስቀምጥላችኋለሁ። ዋጋውም እዛው አለ ያለው ንጹህ ማር ነው። ንጹህ ማር እና ንጹህ ያልሆነ ማር ደግሞ ለመለየት ንጹህ ያልሆነ ማር ስኳር የተቀላቀለበት ከሆነ ኮካውን ያገነፍለዋል። ኮካውን ቀርተን ማሩን በምናደርግበት ሰዓት ወደ ላይ ይገነፍላል። ንጹህ የሆነው ማር ደግሞ ኖርማል ቁጭ ይላል፣ አይገነፍልም። በዚህ አድርገን መሞከር እንችላለን። ስልክ ቁጥሩንና አድራሻቸውን እልክላችኋለሁ። ለዛሬ በጣም አመሰግናለሁ። ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።